ስሜ የሮሰን ታደሰ ይባላል። ጎልድ ፒውር ፋውንደር እና ሲኢኦ ነኝ። ሀሳቡ ሲመጣ መጀመሪያም በአጋጣሚ ነበረ። ገጠር አካባቢ ያሉ ሰዎችን ያው ቸርች ቪዚት እያደረግን ነበረ። የቸርች ፕሮግራም እየሄድን ጠላ ሲቀርብልን ነው ፈርስት ቲንግ ውሃ ፈልገን ጠላ ነበር የቀረበልን። በዛን ወቅት ነበር ለምንድን ውሃ አጠጡም ስንላቸው ክሊን ዋተር ማግኘት እንደማይችሉና የሚጠቀሙት ውሃ ይሄ የደፈረሰ ውሃ ወይም ይሄ ከኩሬ የሚገኝ ውሃ ስለነበረ ከዚህ በፊት ደግሞ እኛ እንትን እየሰራን ነበረ ከኩላሊት ጋር በተያያዘ የዲያሊሲስ ማሽን። ዲያሊሲስ ማሽኑን ደግሞ ወደ ገበያ አውጥቶ ማርኬት ላይ ማውጣትና ጥቅም እንዲሰጥ ማድረግ በጣም ከባድ ስለነበረ ባለንበት ስቴጅ ዳውንግሬድ አድርገ ነው ያንን ማሽን ወደ ዋተር ፊልተር አመጣ ነው ማለት ነው። መጀመሪያም የሄድንበት አካባቢ ተጠቃሚ እንዲሆኑ አደረገን። ስለዚህ ክሊን ዋተር በቀላሉ ማግኘት ይችላሉ ማለት ነው። ሀሳቡ የመጣው መጀመሪያም የቤተክርስቲያን ጉዞ ከፋሚሊዎች ጋር አንድ ላይ ሆነን እያደረግን ነበረ። ከአዳማ ትንሽ ወጣ ብላ የምትገኝ አንዲት የገጠር ቀበሌ ነች። እዛ አካባቢ ነበረ ቤተክርስቲያን ያለው እና ከፍተኛ ድካም አለ። ሜይ ቢ አዳማን የምታውቁት ከሆነ ከፍተኛ ሙቀት አለ። በዛ ላይ ደግሞ ሎንግ የሚሆን መንገድ በእግር ሄደናል። ተራራም አለው አካባቢው። ከከተማው ወጣ ብሎ ስለነበረው ውሃ የማግኘት እድላቸው በጣም ጠባብ ነው። በአጋጣሚ እኛ ውሃ ጠይቀናቸው ነበር፣ ውሃ ማግኘት አልቻልንም ነበረ። ስለዚህ ውሃ የሚፈልግ ሰው ግዴታ ጠላ መጠጣት አለበት እዛ አካባቢ። ካልሆነ የሚጠጣው ውሃ በጣም ቴስት ጠላ ይሻላል፣ ከውሃው ቴስት ጠላው ይሻላል። ስለዚህ ጠላ የሚጠጣ አልኮሊክ ድሪንክ የሚጠጣ ሰው ጠላን ይጠጣ ነበረ። የማይጠጣ ሰው ደግሞ በቃ አርፎ ይቀመጣል ማለት ነው። ኢቭን ብዙ ችግሮች አሉ እዛ አካባቢ ላይ ያልጠቀስኳቸው። ለምሳሌ ጸበል ከውሃ ነው አንዱ ሶርሱ እና እሱን እንኳን በደንብ ማግኘት የማይቻልበት አካባቢ ነበር። አጋጣሚ ከከተማ ሎንግ ዲስታንስ ወደ ውስጥ በእግር ገባ ብለሽ ነበር ቤተክርስቲያኑና ገዳም ነው። እዛ ብሄድንበት አጋጣሚ ነበር ይህንን ችግር ያገኘ ነው ማለት ነው። እና በጣም ተገርመን ነበረ በሰዓቱ። እንዴት ቤዚክ ነገር ነው ድሪንክብል ዋተር። እሱን ቀጥታ ማግኘት አይችሉም፣ ኩሬ ነው የሚጠቀሙት። ኩሬው ላይ ደግሞ ዘሴም ታይም ከብቶች ምናምን ውሃ የሚጠቀሙበትን ውሃ ላይክ ዘሴም ታይም ከብቶችም ውሃ ይጠቀማሉ፣ ሰዎችም ካይንድ ኦፍ። በዛ ምክንያት ብዙ ችግር ውስጥ የገባ አካባቢ ነበረ። አጋጣሚ ዲስከቨር ያደረግ ነው ማለት ነው። ከዛ በኋላ ነበረ ወተን የተለያዩ ዳታዎችን ስንወስድ በቃ ኢትዮጵያ ላይ ያለውን ችግር በስርዓት ነው ያየ ነው ማለት ነው። የወርልድ ሄልዝ ኢንስቲትዩት ወይም የWHO ዳታ ለመውሰድ ሞክረን ነበረ። ካይንድ ኦፍ ከ75% በላይ የሚሆን ኢትዮጵያውያን እንደዚህ አይነት ችግር ውስጥ እንዳሉና ኢቭን 75% የሚሆኑ ኢትዮጵያውያን ጭምር በሆስፒታል የሚሄዱት በዚህ አይነት ከውሃ ጋር በተያያዘ ችግር እንደሆነ ስናረጋግጥና ማየት ስንችል ለምንድነው ይህን ፕሮጀክት መስራት የማንችለው የሚለውን ሀሳብ መጣለን። አዳማ ዩኒቨርሲቲ ላይ የተለያዩ ኤክስፐሪመንቶችን እንሰራ ነበረ፣ የተለያዩ ነገሮችን ሞክር ነበረ። ከዚህ በፊት የዲያሊሲስ ማሽን ለመስራት ሞክረን ነበረ። እሱን እንግዲህ ወደ ገበያ ለማውጣት በእኛ አቅም የሚቻል አልነበረም፣ ግን ኮንሰፕቱን መሆን የሚችለው ነገር በእኛ አቅም ሰርተን ነበረ። ያንን ወደ ማርኬት ከምንቀይር ይሄኛውን ዳውንግሬድ አድርገን ለምን ወተር ክሊን ዋተርን ሶልቭ አናደርግም የሚለውን በጣም በቀላሉ በጣም ሎ ኮስት ላይክ ኦልሞስት ሁሉም ሰው አፎርደብል ማድረግ በሚችለው ሁኔታ ይዘን መጣን ማለት ነው። የመጀመሪያውንም ኦልሞስት 50 የሚሆን ፓይለት ቴስታችንን ዲስትሪቢዩት አድርገን ሞክረናል ማለት ነው። መጀመሪያ የተሰማን ካይንድ ኦፍ እኛ ሆቢስቶች ነበርን። ይሄ ኢኖቬሽን ላይ የተለያዩ ስራዎችን እንሰራለን። ሰሟን አምኖን ላይክ የትረስት አድርጎን ብር ሲሰጠን ወይም ስሩበት ብሎ ሲሰጠን አንደኛ ትልቅ ኃላፊነት ነው የተሰማን። አንድ ሁለት ቀን እንዴት ነው ይህን ኃላፊነት መወጣት የምንችለው የሚለውን ነገር ትልቅ ነገር ፕላን ማድረግ ጀመርን ማለት ነው። ከዛ በኋላ ትልቅ ኃላፊነት ነው አሁን የተሰማን። በዋነኝነት ትልቅ ኃላፊነት እንደወሰድን የተሰማን ቶታሊ ላይክ ይሄ ኖርማል ቢዝነስ ፕላን ላይክ አንድ ፒች ከማድረግሽ በፊት ታቀርቢዋል አይደለ? እሱ ቶታሊ ማለት ይቻላል የቀየር ነው። አሁን ፕላናችንን ላይክ ቪዋችንን ካገኘናቸው ምክሮች፣ ሜንቶርሺፖችም ጥሩ ሰዎችም ላይክ ማግኘት ችለናል እና ቶታሊ ማለት በሚቻል ሁኔታ ቀይረነዋል እና ትክክለኛው መንገድ ያገኘን ይመስለናል። አሁን ላይክ በፊት የምናስብበት መንገድና አሁን ያለው ፈጽሞ የተለያየ ነው። በዛ መንገድ ማሰብ ይቻላል ማለት ነው እያልን ነበር ላስት ታይም ስናስብ የነበረውን ነገር። አሁን በጣም በተሻለ መንገድ አደራጅተነዋል ቢዝነስ ፕላናችንን። እያንዳንዱን ጥያቄ ደግሞ ላይክ መመለስ እንችላለን ብለን እናስባለን። ላይክ ይሄ ቀድመን ከመሞከራችን በፊት ያለውን ነገር ነው ኮቾቻችን እየነገሩን የነበሩት እና ይሄ ብዙ ሀስል ሳናደርግ
አንዳንድ ነገሮችን በደንብ አስተካክለናል ብለን እናስባለን። ሶ በቃ እኛ ሀሳባችን የነበረው ላይክ ፊልተሮቹን ፕሮዲውስ እያደረግን ካይንድ ኦፍ ቀጥታ ለከስተመሩ ማቅረብ የሚለውን ነገር ነበረ። ሶ እዚህ ጋር ያገኘነው ነገር ደግሞ ምንድነው ለምንድነው ዋተር ሄዶችን ኮንታክት የማታደርጓቸው ለምን ከነሱ ጋር ሰው እነሱም ይፈልጋሉ እንደዚህ አይነት ፕሮዳክት የሚል ፖይንቶችን አገኘን። ሶ ሪኳየርመንታቸው ምን ሊሆን ይችላል ምናምን የሚለውን ነገር ደግሞ ካይንድ ኦፍ ሰርታችሁ ማሳየት አለባችሁ። የሆነ ያህል ላይክ ይሄ በደንብ ሊታይ የሚችል ነገር በደንብ የተሞከረ ነገር ካገኙ ላይክ ዋይናት ከእናንተ ጋር የማይሰሩበት ምክንያት የሚለውን ነገር እሱን ነገር እንዳገኘን ወዲያውኑ እኛም አሁን ላይክ አስበን የነበረው ላይክ ከምናገኘው ገንዘብ ማሽነሪዎችን ገዝተን ምናምን ስንል ገንዘቡ በቂ አልነበረም። ላይክ ትንሽ ጊዜ መጠበቅ አለብን። ስለዚህ አሁንም ባለን አቅም የፕሮዳክሽን አቅማችን በጣም ስሎ ነው አሁን ላይ ላይክ በጣም ስሎ ነው ከምታስቡት በላይ ማለት ነው። ምክንያቱም የምንጠቀምባቸው ማቴሪያሎች ምናምን ላይክ ሆምሜድ ውስጥ ነው ላይክ ቤት ውስጥ ነው የምንሰራቸው ማለት ነው። ስለዚህ አሁንም ባለን አቅም ብዙ ፕሮዳክሽኖችን አሁን በምንችለው አቅም የተወሰነ ባገኘነውም ካፒታል ፊልተሮችን ፕሮዲውስ አድርገን እነዛም ፕሮዲውስ ያደረግናቸውን ፊልተሮች ገበያ ላይ አውጥተን ማርኬት ላይ አውጥተን አሳይተን በደንብ አሳይተን በዛ ባለ ፒስ ማለት ነው። በፊት 50 ነበረ፣ አሁን ከ300 እስከ 400 እያሰብን ነው እየሰራን ነው። እነሱን በደንብ ዲስትሪቢዩት አድርገን አሳይተን ከዛ ደግሞ ኤንጂኦዎች ላይክ ከኛ ጋር መስራት የሚፈልጉ ፓርትነሮችን በቀላሉ ማግኘት እንደምንችል ነበር ሪኮሜንዴሽን ያገኘ ነው። አሁንም እኛ እየሰራ ነው። በጣም በቅርብ ጊዜ ውስጥ ይህንን ዲስትሪቢዩት አድርገን ደግሞ የምናሳይ ይሆናል ማለት ነው። ይህንንም ያገኘ ነው ከዚሁ ኮች ላይ ነው። እዚሁ ከኮቺንጉ ጋር በተያያዘ ብዙ ጊዜ እንጠይቃለን። መጨረሻ ላይ ኮቹ ሊያልቅ ሲል በእኛ ቦታ ብትሆኑ ምን ታደርጋላችሁ ብለን በምንጠይቃቸው ሰዓት ላይ ከአስተማሪዎቻችን ያገኘ ነው ተደጋጋሚ ምክር ይሄንን ነበር። ስለዚህ ይህንን ወዲያው አፕ ላይ ወደ ማድረግ እየሄድን ነው ማለት ነው። ጎልፒውር አሁን ላይ ፊልተር ብቻ አይደለም የሚሰራው ካይንድ ኦፍ ትላልቅ ወተር ትሪትመንቶችን አሁን ለምሳሌ ለቀበሌ የሚሆን ለአንድ አካባቢ የሚሆን እና ወደፊት ደግሞ ለሀገሪቷም የሚሆን ትሪትመንቶችን መስራት የሚችልበት አቅም አለው ብለን እናስባለን። ወደፊት የምናስበው ይሄ ከፊልተሩ ከኢንዲቪዥዋል ፊልተር ጋር ባልተያዘ ደግሞ ቀጥታ ለቀበሌዎች፣ ለከተማ አስተዳደሮች እና ብሎም ለቶታል ለኢትዮጵያም ገቨርንመንት ሊሆን ይችላል ከሀገር ውጭም ለተለያዩ ካንትሪዎች ይሄ ወተር ትሪትመንትን ሙሉ ኃላፊነትን ወስዶ መስራት የሚችል ካምፓኒ ነው ቢልድ እያደረግን ያለ ነው ማለት ነው። ትልቁ ኃላፊነት አሁን ገጠር አካባቢ ላይ የሴቶችና ህጻናት በተለይ ሴቶችና ህጻናት ናቸው። በተለይ ይሄ ውሃን አፍልተው ወደ ድሪንከብል ወተር ለመቀየር ኢቨን ውሃን ከማምጣት ጀምሮ ያለው ኃላፊነት አሁንም አብዛኛው ህጻናትና ሴቶች ላይ ነው ያለውና ይህን ኃላፊነት በጣም በብዙ ታይም ይቀንስላቸዋል። ካይንድ ኦፍ ውሃ ታመጣለች አፍልታ ያለው ፕሮሰስ ከ2 ሰዓት ከ3 ሰዓት በላይ ይፈጃል። ስለዚህ በዚህ ምክንያት ከትምህርት ጋር በተያያዘ አንዳንዴም ሊቀሩ ይችላሉ፣ አንዳንዴ ረዥም ሰዓት ሊወስድባቸው ይችላል። ይሄ ኃላፊነት የነሱ ስለሆነ ማለት ነው። አንደኛ ታይም በጣም ያሳንስላቸዋል። ለትምህርት ያላቸውን ሰዓት ያገኛሉ ማለት ነው። ስፔስ ያገኛሉ ለትምህርታቸው፣ ለማጥናት ሊሆን ይችላል፣ ትምህርት ቤት ሄዶ ለመማር። ሁለተኛው በሽታ ነው። እንዳልኳችሁ በየሆስፒታሉ ብንሄድ አብዛኛው ሰው ታሞ የመጣው ዲፕ ዳውን ሪሰርች ስታደርጉ የምታገኙት በውሃ ምክንያት ነው። ስለዚህ ይሄንን ቁጥር በከፍተኛ ሁኔታ ይቀንሳል። ሁሉም የሚጠቀም ካለ 99.99 በውሃ ምክንያት የሚመጣውን በሽታ ማስቀረት ይችላል ማለት ነው። ለምሳሌ ጎልድ ፒውር ተጠቃሚ ከሆኑ በዚህ ምክንያት የሚመጣውን በሽታ ክሊር ማድረግ ይችላሉ ማለት ነው። ስለዚህ ጤና ትልቁ ሀብት ነውና ስለዚህ እሱንም ማግኘት ይችላሉ ማለት ነው። ጥቂት ድጋፎችን ካገኘን ከዚህ በኋላ ካይንድ ኦፍ ስቲል አሁንም ይሄ ሰምዋን ኦርደር ቢያደርገን መስራት እንችላለን ብለን እያሰብን ነው። በፊት ላይ ገጥሞን የነበረው እንደዚህ ሾው አቅርበን 2000፣ 3000፣ 4000 ኦርደሮች አገኘን። ያንን አፎርድ ማድረግ አልቻለም ነበር በሰዓቱ ማለት ነው ከሰም ኤጀንቶች ማለት ነው እዚሁ አዳማ ላይ በነበረ ፕሮግራም ማለት ነው። ስለዚህ አሁን እንደዚህ አይነት ኦርደሮች ከመጡ ለመቀበል እንደሚያስችለን የተወሰኑ ማሽነሪዎችን እና በተለይ ደግሞ ላቦራቶሪያችን ክሊን የሆነ ላቦራቶሪ ያስፈልገናል። በተለይ ከምግብ ጋር በተያያዘ ወደ ሆድ ከሚገቡ ስራዎች ጋር በተያያዘ ጥራት ያለው አካባቢ ያስፈልገናል። ለዛ መስሪያ ቦታ የሚሆን የተወሰነች ስፔስ እና የተወሰኑ ማቴሪያሎች ሊስት ያደረግናቸው ማቴሪያሎች አሉ እንደ ኢንጀክሽን ማሽን፣ አንዳንድ ማቴሪያሎች እነሱን ማሟላት ከቻለን ካይንድ ኦፍ
መቀበል እንችላለን፣ ብዙ ኦርደሮችን መቀበል እንችላለን። አሁን ያለን ፖቴንሻል አቅም ያንን ይፈቅዳል ብዬ አስባለሁ። እሺ መጀመሪያ እዚህ ቦታ ላይ እንድንደርስ ብዙ ሰፖርት ያደረጉን ሰዎች አሉ። ከተለያዩ ፕሮጀክቶች ነው የመጣ ነው ወደዚህኛው ማለት ነው። አሁን በደንብ ፎከስ አድርገን እየሰራ እንገኛለን። እዚህ እስክንደርስ ግን ፋሚሊ በጣም ብዙ መስዋዕትነት ከፍሏል። ከፋሚሊ አንስቶ አዳማ ዩኒቨርሲቲ ያሉ መምህራኖችም ከኛ ጋር አብረው በጣም ብዙ ሀስል አድርገዋል ማለት ነው። ወደ ጂአርቪ ስንመጣ ይሄ ሰርፕራይዝ ነው የሆነው ለእኛ። እንደዚህ አይነት እድል የሚሰጥ ድርጅት አለ ወይም ካምፓኒ አለ ወይም የሆኑ ፈንድሬዝ የሚያደርጉ አካላቶች አሉ ብለን እኛ ኤክስፔክት አላደረግንም ጭራሽ። ለእኛ በጣም ትልቅ ኃላፊነት ነው እንዳልናችሁ። ይሄ በተለይ ብሩ እንዴት እንደመጣ ስናቅ እንዳላችሁት የታክሲ ራይድም እየሰሩ ሊሆን ይችላል፣ በጣም ወርዳውም እየሰሩ ከፍታም ላይ ያሉ ሰዎች ሊሆን ይችላሉ ይህን ብር ያመጡት እና ትልቅ ኃላፊነትን ወስደን አሁን በእርግጠኝነት ነው ብላችሁ በጣም በቅርብ ጊዜ ውስጥ ጎልድ ፒውርን በትልቁ እናየዋለን ወይም በስፋት እናየዋለን። ከኢትዮጵያ አልፎ አፍሪካውያንን የክሊን ወተር ችግርን ይቀርፋል ብለን የምናስበው ትልቅ ካምፓኒ ነው። ስለዚህ አሁንም ቢሆን እገዛችሁን እንፈልጋለን። አመሰግናለሁ።